እሺ አመሰግናለሁ። ይሄ አልበም በጣም የተለፋበትና በጣም የደከመችበት አልበም ነው ሀይሚና ማለት የምፈልገው ነገር በሷ ስም ማመስገን የምፈልጋቸው ሰዎች አሉ። በጣም ላመሰግነው ፈልገው እዚህ ደሚሉላን ነው አጠገብ ያለው ደሚሉላን በጣም ማመስገን ፈልጋለሁ። ማለት ይሄን አልበም እየሰራች በነበረበት ጊዜ በጣም ብዙ ነገር ስትራግል አድርጋ ነበር እየሰራች የነበረውና ደሚ በእያንዳንዱ እርምጃዋ ላይ ከጎኗ ነበርና እኔ እሱ ቦታ እሱ ያለበት ቦታ ላይ ደረጃ በሱ ልክ ባግዛት በጣም ነበር ደስ የሚለኝ። ግን ያው ለጊዜው ደሚሉላ ከበጣም በላይ በቃ ማገዝ ከሚችለው በላይ ለፍቶ ደክሞ አግዟታልና በመጀመሪያ ደሚ ላመሰግን እፈልጋለሁ። በመቀጠል ደግሞ ይሄ እንደ ልጅም እንደ አድናቂም ለሷ የሚሄድ አድናቆት ነው። ማለት ይሄን አልበም ስትሰራ እኔ አልጠበቅኩም። ማለት አልበሙን ይሄን አልበም እንሰራለን የሚል ሀሳብ አልነበራትም እና የሆነ ሰዓት ላይ ነው እንደዚህ አይነት አልበም ለመስራት እንደዚህ ያለው አንስተን ኤክስፔክት ማላረግንም አይከብድም ወይ ምናምን ነገር የሚል ነገር ነበር። በምን ያህል ጊዜ ሲደርሳል ምናምን የሚለው ነገር ነበርና ከጊዜውም አንፃር ኳሊቲው ያስፈራል የሚል ነገር ነበር እኔ መጀመሪያ ነበረኝ። ግን አሶ ሉዊስ አኩርታኛለች። እኔ እንደ ልጅ እናቴ በጣም በቂ የሆነ ፊት የሆነ ላይክ አሁን የሙዚቃ ኢንዱስትሪው ላይ የሆነ ትልቅ ተጽዕኖ ያመጣል የምለውን አይነት አልበም ይሰራችውና በጣም ትልቅ አድናቆቴን ማድረስ ፈልጋለሁ እና ሌላ አመሰግናለሁ።